መብቴ መሰለኝ። እሱ ማለት ነሽ። ቆይ አሁን ለምንድን ነው የፈለከኝ? እባክሽ አንድ ጊዜ እናውራ። እኔ ካንተ ጋር ምንም ማውራት አልፈልግም። ሀኒቾ ጠዋት ጀምሬ እዚህ የተገተርኩት አንቺን ላዋራ ፈልጌ መሰለኝ። እጄን ልቀቀኝ። ይቅርታ ሳላስበው ነው። ምንድን ነው መናገር የምትፈልገው? ሀና የአባትሽ አንሶ አንቺ ምን አድርጌሽ ነው ፊት የምትነሺ? ሲጀመር እኔ ማንኝና ነው አንተን ፊት የምነሳ? እኔ እናንተ ዝምድና ነበረን እንዴ? ምን እያልሽ ነው ሀና? ጥሩ ሰው መስለኝ ነበር አዲስ አበባ ድረስ ከመጣሁበት ከአባዬ ሕክምና አንተን ያስቀደምኩት። ሀና ባደረግሽው ነገር የምትመጻደቂ ሰው እንዳልሆንሽ አውቃለሁ፣ ግን እንደዚህ ከተናገርሽኝ የምር ማስደብሬሻለሁ ማለት ነው። ይኸውልህ ማን ነበር ስምህ? ሀና ጭራሽ ስም የጠፋሽ ማለት ነው። የምርም በጣም አስቀይሜሻለሁ ማለት ነው። የምር አምኜህ ነበር። በአባዬ ጉዳይ ማንንም አምኜ አላውቅም ነበር። አንተን እንደ ወንድም ያስቤ አባዬን እንደ አባትህ እንድታየው አድርጌ ነበር። አንተ ግን አሳፈርከኝ። አውቃለሁ ሁሉም ሰው ሲፈርድብኝ እንጂ እንግዲህ ድራማው እስከ ዛሬ እዚህ ደርሷል ማለት ነው። ሀኒዬም ያን ነገር ስለሰማች ብሩን ብር እየተሰጠ እንደውም ከአባቷ ጋር እንደሚውል ስለተሰማ በጣም ትንሽ ያኔ ጨከን ማድረገችበት። እንዲህ ብለህ ነው የቀረብከን ምናምን ያኔ ለስራ እየተከፈለ ነው ምናምን አለችው ማለት ነው። እሱም እንደዚህ አይደለም ምናምን ብሎ ማስረዳት ቢሞክርም ያው ሁሌ ጥፋተኛ የሆነ ሰው ሁሌ ባስረዳ ተደማጭ እንደሌለው ማለት ነው። ይሄ አሁን ምን እንደገባኝ ታውቃለህ? ምንም እንደዛ አለችው። ሀኒዬም እንደዚህ ካደረክ በጣም አዝኜብሃለሁ በጣም ምናምን እያለችው ነበረ። እኔ በጣም ስለማከብርሽ ነው ምናምን እዚህ ድረስ ብላ መጣሁት እንትን ማለት እንትን የለኝም ከዛ ከእኔም ከአባቴ ራቅ ምናምን አለችው። በጣም ልጁ በጣም አዝኗል፣ ተከፍቷል። እንግዲህ ሀኒዬ የራሷ አመለካከቷ እንደዛ ነው። ለምን ጥሩ ደግ ሰውም ስለሆነች ቶሎ ነው በቃ ከቻልክ ድጋሚ አጠገቤ ባደርስ ደስ ይለኛል። እንደዛ በቃ አትድረስብን፣ እኛም አንድረስብን። በቃ ተቆራው አባቴ እንደዛ አይነት ልጅ እንዲኖረውም አልፈልግም ምናምን አለ። በጣም ተላት እንግዲህ በዛ ነው የተራራቁት ማለት ነው። ይሄ እንግዲህ ደግሞ እዚህ ጋር ደግሞ እንደምታዩት በጣም ተናዷል ባለው ነገር ወደ ሀገሩ ወደ ወሎ ለመመለስ ይሞክራል። ጓደኛው ደግሞ ተረጋጋ፣ ምንድነው እንደዚህ ችኩል የሚተናምን ይለዋል። ከዛ ነው የመጣሁት እሷን ብዬ ነበር ሀኒዬም ብዬ ነው የመጣሁት። ካሁን በኋላ ግን ወደዚህ ደግሞ አልፈልጋት ከተማ ሀኒዬም ብዬ ነው የመጣሁት ምናምን አለው። እና ሀኒዬን ብለህ ከመጣህ እኛንም ቸው ሳትለን ነው የምትሄድ ምናምን አለው። እዚህ ጋር ያው እንግዲህ ቸው ባለፈው ሴት ቸው ስላልኳችሁ ያ ይበቃኛል ምናምን አለው ማለት ነው። ከዛ እንደዚህ አትቸኩል፣ እንደዚህ ጥሩ አይደለም ችኩል ውሳኔ አትወስን። ይሄ ማለት አንዳንዴ ይሄ በእኛ ዙሪያ ራሱ የሆነ ችኩል ውሳኔ የምንወስነው ነገር አለ። የሆነ ነገር በቃ እውነት ነው እንግዲህ ለሰው ልጅ በሙሉ መረጋጋት ቢያድረው ደስ ይላል። ከኔ ጀምሮ በጣም ችኩል ነኝ። ይሄኔ ትንሽ ምንድነው ለትንሽ ደቂቃ ብቻ ወይ የሆነ የተሻለ ነገር የምናገኝበት ደረጃ ሊኖር ይችላል። በብዛት ግን እኛ ሰዎች ስንባል እጅግ ችኩሎች ነው። ረጋ ያሉም አሉ፣ ግን እኔ ራሴ በጣም ችኩል ነኝ እና ይሄ ባህሪ መቀየር ቢቻል ጥሩ ነበረ። እሱም አትሄድ ምናምን እያለ ይገለግለዋል ምናምን። ልጁ ግን ያው አልሰማም። በቃ ለመሄድ ወስኗል፣ ቆርጦ ተነስቷል። ሳያነጋግራት አንድን ነገር ደግመን ደጋግመን መሞከር አለብን ማለት ነው። እንግዲህ እዚህ ጋር በጣም ጓደኛው ትዝ አለው። ሀኒዬ እየደወለችለትና አይ እንዴት ነሽ? ደህና ነኝ፣ ሰላም ነሽ ምናምን። ኧረ እሱ እኮ እንዲህ ብሎ መጥቶ ነበርና እንዲህ ብሎ እየሄደ ነው ምናምን አለው። ወይኔ በስማም ብላ በጣም ደነገጠች። ሄደ እዛ ይሄው እየሄደልሽ ነው በጣም ደነገጠች እሷ ራሱ። ከዛ በቃ እንግዲህ ደነገጠች፣ ደወለችለት፣ አረጋጋችው። እዚህ ጋር ደግሞ አባዬ እሳቸው ይመጣሉ። እጅግ በጣም ተጨንቆ ነበረ በሀኒዬ ጉዳይ። ቤተሰብ ካደራድር ስለሚያውቁን እንደ ደቂቃ ልውጥ ስንል ስናስብ ስንጨነቅ ያውቃሉና አባባ ምን ግር ጣለዎት? እኔ ወደ እሳቸው እኮ እኔ መጣ ነበር፣ መምጣት አያስፈልግም ነበር፣ ምን ግር ጣለዎት ምናምን አለው። እዛ እሳቸውም ደግሞ እኔ የማይመጣውበት እንዲህ ብዬ ነው ምናምን ያ በቀልድ መሀል ያው የመጣሁት በሀኒዬ ጉዳይ ነው። እንዴ የተፈጠረ ነገር አለ ወይ? እንዴት ነው እኔ የማላውቀው ነገር አለ ወይ ምናምን እያለው ነው።
አረ በፍጹም አረ ምንም የደበቅነው የለም። ምንም የተፈጠረ ነገር የለም። አይ ልጄን አውቃታለሁ። ልጄ በጣም ተጨንቃለች። ልጄ በጣም ታውቃላችሁ እንዴት ነው ቤተሰብ በስመአብ በዚህ ደረጃ ድረስ ነው። እኛ ባንነግራቸውም እነሱ ያውቃሉ። እና የቤተሰብ የወላጅ ጸጋ እዚህ ጋር የሚያሳየው ነገር አረሳቸው ደህና ናቸው ምናምን ምናምን ቢለውም እንግዲህ እሳቸው ግን ያው ያውቃሉ ልጃቸውን ልባቸውን። እኔ ልጄን መች አጣኋት? እኔ ልጄን በደንብ አውቃታለሁ። ተቀይራለች፣ የሆነ ነገር ሆናለች። እሷም ስልኳም እረፍት የለውም። ስልኳም ካለወትሮ ይደወላል። እንቅልፍም ተኝታ በቃ ምናምን ተኝታ እንዳልተኛሽ ምናምን እያለው እየነገረው ነው። አይ ምንም ነገር የለም አባባ አትስቡ፣ ምንም ነገር እንዳልተፈጠረ ነው እኔ የማውቀው፣ በፍጹም በፍጹም ይላል። እንግዲህ እሱም ደላላው በዚህ አጋጣሚ ዋው ደላላ ዋው እንደዚህ ከሆነ ዋው ነው ይባላል ያለው ነገር በዙሪያው ያሉት። እሱ ደግሞ ደላላው እንዲሆንበት ምክንያት ከተነሳበት ሰው ስላነሳው አሁን ቀደም የሆነ ጓደኛው ከድቶት ነበር። ከዛ የተነሳ አንዳንድ ሰው የሆነ ነገር ስንደርስላቸው በጣም መልካም ሰዎች ይሆናልና ምንም የተፈጠረ ነገር የለም። የተፈጠረ ነገር ካለ እኔ እነግርሃለሁ አባባ አትጨነቁ፣ አትምጡ እዚህ ድረስ። የሆነ ነገር ካለ ጥሩኝ እኔ እመጣለሁ ምናምን እያለው ነው። እንግዲህ እነሱ እየተነጋገሩት ነው። በእውነቱ የአባት እንትን ግን በጣም ያኔ ግራ ገብቷቸዋል እሳቸውም ማለት ነው። ልጄ እንደዚህ ሆና አታውቅም ነበረ ምናምን አለው። አይ አትስብ፣ ምንም ነገር ቢኖር እኔ እነግር ነበር፣ እኔ እነግራችሁ ነበር፣ ምንም ነገር አልተፈጠረም እና በልድን አሁን ኧረ ላንሳ አይ ራሴ እነሳለሁ ነው ብሎ አባባም ከዚህ ጋር እንደምታዩት ሄደ ማለት ነው። ብቻ ያው አባት መከረኛው ትላላችሁ። በጣም ብቻ እንዴት ነው ቤተሰብ እኮ ገርመኛል። እዩዋት እዚህ ጋር ደግሞ ሰላምዬ በጣም ምን እንጃ ሰላምዬ በጣም ቀይር ብላ ምርጥ ልጅ ሆናለች። መልካም ልጅ ነች። ስራ እያሰራች ነው፣ እያጸዳዳች ነው ምናምን። ከዛ ወንድሟ ከትምህርት ቤቱ መሄድ ፈልጎ ረፍዶበት እንቅልፍ ተኝቼ ምናምን እያላት ነው። እንግዲህ ሰሞኑን የማየው ጸባይ አልተመቸኝም፣ እንዴት ነው ስልክ ላይ ምናምን እያመሸህ ነው ምናምን እያለችው ነው ያለሁት። እዛ ኧረ ምንም አለ። ያው ታውቃላችሁ እኛ ሴቶች ቶሎ ይገባናል ብዙ ነገሮች እና አሁን መሄድ እፈልጋለሁ ሸኝ ምናምን እያለት ነበር። አይ ሰሞኑንም አዲስ ነገር የሌለ አለ፣ ስልክ ማውራት አብዝተሃል ምናምን እያለች ነው። ታውቃለች የስልክና የወንድም ጉዳይ፣ የስልክና አልበል የትና የወንድም ንገረኝ ምን አዲስ አለ ምናምን ስትለው ምንም ነገር የለም ምናምን እያለት ነው። ምንም የለ አሁን ረፍዶብኛል፣ ትምህርት ቤት ሊሄድ ነው ምናምን ናቸው። መልካም ውሎ ምናምን አለችው እና እሷም እስማ ብቻ እዚጋም አባባን አገኘው በድጋሚ። እንግዲህ ይቅርታ ለማድረግ ቢሞክርም ይቅርታ የሚጠይቁ ልቦች የተባረኩ ናቸው ምናምን እያለው ነው። ከዛ ያው እኔ ይቅርታ የምጠይቅ ምንም እንትን የለኝም ምናምን እያለው ነው። በቃ እውነት የዚህ ልጅ ደግሞ አንዳንዴ የሆነ ሰው ይሄ ምንድነው የሚያስታውስ አንድን ሰው መጥፎ ከሆነ ይቀየራል ብለን አናስብም። በፍጹም ማለት ነው። ልጁ በእውነቱ ተቀይሯል፣ ግን በዙሪያ ያለው ሰው ማንም አልተረዳውም። በትናንት ነው ማንነታችን ዛሬ ይገምቱናል ማለት ይሄ በጣም ለኛ ለህይወታችን ትምህርት ነው። አንድ ሰው ባይቀየርም እንኳን እሰይ እንኳን ተቀየርክ ምናምን ስንለው ተስፋ እንሰጠዋለን። ተቀይረው እንኳን ግን እንዳልተቀየረ ምናምን ስንሆን ያ ሰው እጅግ በጣም ተስፋ ይቆርጣል ማለት ነው ምናምን። ብቻ እኔ እንጃ የዚህ ልጅ ህይወት ራሱ በብዙ በእኛ በህይወታችን እንትን የሚሉ ነገሮች ናቸው። ጠለቅ ብለን ስናየው እያንዳንዱን ድራማ ወይም ፊልም የሰው ባህሪ አይደለም ይገለጹና ገርሞኛል። እኔ በእውነቱ እንጂ
ማለት ነው። እኔ በቃ እንዴት ነው እኔ ሁሌ እንትን መባል ሰው እንደ ሰው አይደለሁም ምናምን ሰላም ይዋሉ አባ እኔ ድግም አልመጣም ምናምን ብሎ ሄደ። አባባም በቃ በሀሳብ ሄዱ። ወይ ምን አይነት ጉድ ነው ምናምን እያሉ ነው። አባባም በሀሳብ ሄደዋል። እሳቸውም እያስታወሱ ነው እዚህ ጋር ማለት ነው። ፍቅር ልጁ ስላልተማረ ህይወቱ ውድቀት ስለሆነ ህይወቱ በጣም ስለሆነ ስላልተማረ ፍቅር የሚሉ እነዚህ ሶስት ነገሮችን በቃ እንዲያስተምረው ይጠይቀዋል። ከዛ አባባ አሁን ላይ አስታወሱ። ብቻ እስኪ ይህን በሚቀጥለው እናያለን። እነዚህን ቃላቶች በይበልጥ እንዴት ልትማር ቻልክ ምናምን እያለው ነው። እዚህ ጋር በጣም እጅጉ ቀረቤት አላቸው ነው በእውነቱ። አሁንም እነዚህን ሶስት ፊደሎች በደንብ እያስተማሩ ነው አባባ። እሱ ግን እነዚህ ሶስቱን ቃላቶች በጣም መማር ይፈልጋል። ተማር ምናምን ስነ ስርዓት ያዝ ምናምን እያለ አባባ እንደዚህ ቅጥያ ያለባት እንደዚህ ምናምን እያሉ ነው። አይ ትምህርት እንዴት ነው? ሁላችንም የትምህርት ላይፍ ደስ ይል ነበር እኮ። እንዲናት እንዲናት ርቅት ትላለፍና እያለው ነው። ሀኒዬ ቆየች እንዴት አልመጣችም ምናምን እያሉ ነው። አይ ሀኒዬ ትመጣለች አትስቡ አባባ እያሉ ነው። ልጅ አይደለች ሰው እኮ አይደለም ርቆ አይን ላይን እያለ እያይ እንኳን ይናፈቃል ምናምን አለ። ያን አሁን እያስታወሱ ነው አባባ የነበራቸውን ግንኙነት ምናምን ያን እንዴት ነው እነዚህን ሶስት ፊደሎች ግን እንዴት ለመማር ፈለግ ምናምን እያለው ነው አባባ። ዛሬ አባ እንዴት ነው ሙድ አይገባዎትም ምናምን በጣም የሳኩት እዚህ ጋር የድረሶች እኮ ቢገባቸውም እንዳልገባቸው ሆኗል። ለምን እኛ እንድናስረዳቸው ይጠብቃሉ። አባባ በትውስታ ሄደዋል። ባለፉት ውስጣቸው ጋር የሆነ ነገርማ ሆኗል ምናምን እያለ ነው። አይ አባባ ስቃይ ህይወት በዛበት እኮ በዛ ላይ ሀሳብ አለ፣ በዛ ላይ ህመም አለ። ብቻ ከባድ ነው። እዚህ ጋር የሽንኩርቷን እየከታተፈ ነው በጣም ስሜታዊ ሆና ነው እየከተፈች ያለችው። ወይኔ እዚህ ጋር ሰላም እየመጣ እንዴት ነሽ ሰላም ነሽ ምናምን አለቻት። እዚህ ጋር በቃ ቤስት ጓደኛ ምናምን ነው የሆኑትና እንዴት ነው ሰሞኑን የማይብሽ ነገር ልታማክረን ትችያለሽ ምኖች ነው ምናምን ብላስ ያው ሀንዬ በቃ ሁሉንም ነገር ምንም ነው። አይ ምንም አልሆንኩም ደህና አይ ለምን ተናገሪ እንዴት ነው ህመሙን የተናገረ መድኃኒት ምንድነው የሚባለው? ህመሙን የሸፈነ መድኃኒት የለውም እንደሚባለው ተናገሪ ይቀልሻል፣ መፍትሄ አይጠፋም ከአንዱ ወደ አንዱ ምናምን እያለች እየመከረቻት ነው እንግዲህ እንያ ተናገረ ምናምን ስትል ካልሽማሽ የሆነ ልጅ ነበረ